ያላስገቡት አድሚኖች ያን ሰው የወንድሙ ሚስት ማግባት ባይወድ አላገባም ቢል ማለት ነው። ዋርሳይቱ በበሩ በአደባባይ ወደሚቀመጡ ሽማግሌዎች ሄዳ ዋርሳዬ በእስራኤል ዘንድ ለወንድሙ ስም ማቆም እምቢ አለ፣ ከእኔ ጋር ሊኖር አልወድም ትበላቸው። የከተማይቱ ሽማግሌዎች ጠርተው ይጠይቁ። እርሱም በዚያ ቆሞ አገባት ዘንድ አልወድም ቢል ዋርሳይቱ በሽማግሌዎቹ ፊት ወደ እርሱ ቀርባ የወንድሙ ቤት በማይሰራ ሰው ላይ እንዲህ ያደርግበታል ስትል ጫውን ከእግሩ ተውጣ በፊቱም ላይ እትፍ ትበልበት። አያቸው አይደለ? ጫማውን ከእግሩ አውጥታ ምራቋን ትጥፋበት ትበታለች። በእስራኤል ዘንድ ስሙ የጫማ ፍቱ ቤት ተብሎ ይጠራል። እና ይሄ ነው የጌታ ሰዎች። አድሚኖች ምን እየሰራችሁ ነው? አድሚኖች ምን እየሰራችሁ? እዚህ ቤት አድሚኖች ወላሂ ላንሳቸው መሰለኝ። ለማንኛውም ይሄን ይመስላል። እንደ ስምና ግን መወረስ ግዴታ አይደለም። አላህ ስብሐነ ወተዓላ በቃል በቁርአን ላይ ላ የሕሉ ለኩም አን ተሪሱ ኒሳአ ከርሃ ይላል። እናንተም የአማኞች ሆይ ሴቶችን አስገድዳችሁ መውረስ ለእናንተ አይፈቀድም ብሏል። ስለዚህ ሴት ልጅ ተገዳ አትወረስም። በስምና ነፃ ምርጫ አላት። አልፈልግም ካለች መብቷ ነው። አልፈልግም ካለች መብቷ ነው። እሺ ብዙ ላይ ጥያቄ እስኪ ልጨምር ነው። እሺ ያው ክርስቲያኖች በምስል ያምናሉ እና በዚህ ስዕል አድኖ የለም ሶስቱ ስላሴ ብለው በሚያምኑት እና ያው በሰው አምሳል የመጣው ወልድ ነው። እነሱ ስዕል አድኖ ላይ የሚጠቀሙበት እነዚህ ሶስት የሰው ምስሎች ምን ይሰራሉ? ገብታችሁ መክቱ የለውበት። ምክንያቱም በወልድ ብቻ ነው በስዕል አድኖ ያምናሉ። ወልድ ብቻ ነው በሰው የመጣው። ግን እነሱ ስዕል አድኖ ላይ የሚጠቀሙት ሶስት ምስሎችን ነው። አንዱ ብቻ ሰው ከሆነ ሁለቱ የሰው ምስሎች ምን ይሰራሉ? እስኪ ስለዚህ ማብራሪያ የምትሰጡ ካለ ወይም ምን ያልገባኝና ያልደረስኩበት ካለ እስኪ ጠይቁ። እሱ አንድ ጊዜ እኔ መልስልኝ። ፈትዋ ፈልጌ ነበር። ፈትዋ